ሩሲያ ከዚህ በፊት ዓለም ሰርቶት አይደለም አስቦት የማያውቀውን ሱናሚ በማስነሳት አገራትን እንዳልነበር አድርጎ የሚያጠፋ አስገራሚ መሳሪያ ሰርታም ወደ አሜሪካ ድንበር አሰማራችም። ፑቲን አዲስ አሜሪካና ምዕራባውያንን አስደንጋጭ ይዘት ያለውን ሐሳብ ጠረጴዛ ላይ አስቀምጠው ምዕራባውያን ሚዲያዎችን ገለጻ አድርገዋል። በዚህም ሩሲያ ወደ አትላንቲክ ውቅያኖስ የካዘኒያስን እጅግ አስፈሪም የኒውክሌር ሰርጓጅ መርከብን ጨምሮ ግዙፉን የባህር ኃይሏን በአሜሪካ ድንበር አቅራቢያ ወደ ኩባ እያስጠጋች ነው። ሩሲያ ማንም መከላከል የማይቻለው ማንም ላይ ጥቃት መሰንዘር አቅም ያለው ኃይልን ወደ አሜሪካ ድንበር እያስጠጋች ያለችው ይህ ማንም ያልደፈረው ሩሲያና ፑቲን ያደረጉት አሜሪካን ለመተናኮስ የተደረገ የመጀመሪያው ክስተት ነው። ታዲያ ይህ ምዕራባውያንን ያስፈራው ሐሳብ ምንድነው? መዳረሻችን ነው። ብራችሁን ቆዩም። ውድ የአቦል ዴይሊ ተመልካቾቻችን እስከ ፍጻሜው አብራችሁን ትቆዩ ዘንድ እየጋበዝን ቪዲዮውን ላይክ በማድረግ ጀምሩም። ምዕራባውያንና አሜሪካ ሩሲያን ቀድሞ በእጃቸው ለማድረግ ኔቶ የሚባል የሀገራት የጦር ስብስብና ሀገራት ተሰባስበው ዩክሬን ላይ ከተሙ። ዛሬ ላይም ለሳምንት በሚል የተጀመረው ጦርነት ድፍን 3 ዓመት ሞላው። የዚህን ጦርነት ክስተት ከመጀመሪያውም የሚከታተሉትና ጥናት የሚያደርጉ ጠበብትና ሊቃውንት በምዕራባውያንና በአሜሪካ የጦር ቴክኖሎጂ ጉርሻ ዩክሬን እዚህ ደርሳለች ይላሉ። አንዳች ውሸትም የለውም። ይባስ ብለው ሩሲያን ለማዳከም የረዥም ርቀት ተምዘግዛጊ ሚሳኤሎችን በመስጠት የዩክሬን ኃይሎች ራሳቸው ምድር ላይ ሆነው ወደ ሩሲያ በመተኮስ ጉዳት የሚያደርሱ መሳሪያዎችን እሳት በማይነጥፈው እጃቸው ተቀብለው ከዩክሬን ምድር ወደ ታላቋ ሩሲያ የሚሰሙ የከባድ መሳሪያ ድምጾችም በዝተዋል። እንደ አውሮፓውያን አቆጣጠር በ1991 ከሶቪየት ኅብረት ውድቀት በኋላ የተመሰረተው በኃያሏ ዩናይትድ ስቴትስ የሚመራው ኔቶ ለ10 ዓመታት ምዕራባውያን ሀገራትን ብቻ አባል በማድረግ ዓለምን እንዳሻው ሲቆጣጠረው ቆይቷል። በዚህም ዩናይትድ ስቴትስና አጋሮቿ የኔቶ አባል ሀገራት የዓለምን ወታደራዊ አቅምና ኢኮኖሚያዊ በብቸኝነት ተቆጣጥረውም ኖረዋል። የብቻም ሳይሆን የኔቶ አባላት በዓለም ዙሪያ በተለያዩ ክልሎች በፖለቲካ ተጽዕኖና ግጭቶች ውስጥ ጣልቃ በመግባት በዓለም አቀፉ ማህበረሰብ ላይ የተለያዩ ኢኮኖሚያዊና ማህበራዊ ተጽዕኖዎችን ፈጥረዋል። ታዲያ ከነዚህም ውስጥ የሩሲያ ዩክሬን ጦርነት አንዱ ነው። ይህ ለሳምንት ተብሎ የተጀመረው ጦርነት በኔቶ አባላት ሀገራት ምክንያት እስካሁን መቋጫ ሳይገኝለት ዩክሬንን የጦርነት አውድማ ምዕራባውያንና አሜሪካን ደግሞ ቀጥተኛ ተሳታፊ አድርጎ ማምሻውን የት እንዳደረገ በማያስታውቅ ሁኔታ ቀጥሏል። The latest strikes have caught heating to nearly 2,600 residential buildings in Kiev and killed 2. ታዲያ በዚህ ሁኔታ እንዳለ አሜሪካና ምዕራባውያን ለዩክሬን በራሷ ምድር ላይ ሆና የረዥም ርቀት መሳሪያዎችን መጠቀም የሚያስችላትን መሳሪያዎችን ችረዋት የሩሲያን ሰማይ ቀደው ለመግባት እየታተሩ ይገኛሉ። ሆኖም ሩሲያ የሁኔታ ነገሩ እንዳላማራት ከመናገር ውጭም ሌላም ዘዴ ዘይዳለች። ታዲያ የሩሲያው ንጉሥ ቭላዲሚር ፑቲን ይህን ሐሳብ ይዘው የምዕራባውያን ሚዲያ ባለሙያዎች በተገኙበት አብራርተውላቸዋል። ነገሩ እንዲህ ነው። ሩሲያ የአሜሪካና የምዕራባውያን ተጽዕኖ ከጦርነት ያልተላቀቀውን በመካከለኛው ምስራቅ የሚገኙ እጅግ አደገኛ ታጣቂ ኃይላትን የረዥም ርቀት መሳሪያ በመደገፍ ምዕራባውያን ብሎም አሜሪካን ከነዚህ ኃይላት በሚነሱ ተኩሶች መናጥ ነው። ታዲያ ይህ የነጠረ ሐሳብ እስራኤልንም ዋነኛ የገፈቱ ቀማሽ እንደሚያደርጋት ተሰግቷል። ፕሬዚዳንት ቭላዲሚር ፑቲን ከጋዜጠኞች ጋር በነበራቸው ቆይታ አሜሪካና የአውሮፓ ሀገራት በለገሷቸው የጦር መሳሪያዎች ሩሲያ ከታጠቀች እኛም የአጸፋ እርምጃ እንወስዳለን ሲሉም ተናግረዋል። ከሚወሰዱት የአጸፋ እርምጃዎች መካከልም አሜሪካንና የአውሮፓ ሀገራትን መምታት ለሚፈልጉ አጋሮቻችንም የረጅም ርቀት ሚሳኤሎችን ማስታጠቅ ነው። አሜሪካና ምዕራባውያንን ሊመቱ ከሚፈልጉ አካላት ደግሞ በመካከለኛው ምስራቅ የሚገኙ ታጣቂ ቡድኖች ተጠቃሽ ናቸው። በተለይም ሶሪያ ውስጥ የሚንቀሳቀሱ ኃይሎች የሩሲያን ድጋፍ የማፈስ ዕድላቸው ሰፊ ነው። በየመን የአሜሪካና እስራኤልን መርከብ በቀይ ባህር አላራመድ ያለው ሀውቲም ይህንን ዕድል የመጠቀም አዝማሚያው ከፍተኛ ነው። ወትሮም ኃይላቸውን የነኛ ያለ እንደሆነ የሚታወቅ ሲሆን ሩሲያ ተጨምራበት የመካከለኛው ምስራቅ የኃይል ስርዓት ወደ እነሱ ያጋደለ እንደሚያደርገው ጥርጥር የለውም። ከዚህ በተጨማሪም የሩሲያ የጦር መርከቦች በካሪቢያን አካባቢ የጦር ልምምዶችን ለማድረግ ወደ ሃቫና እያመሩ ይገኛሉ።
ከነዚህም ውስጥ ካዘንያሰን የተባለው እጅግ አስፈሪው ሰርጓጅ መርከብን ጨምሮ ግዙፍ የባህር ኃይሏን ወደ አሜሪካ ድንበር እያስጠጋች ነው። አሜሪካ አፍንጫ ስር የሚደረግ የጦር ልምምድና አትላንቲክ ውቅያኖስን እንደ ምሽግ የመጠቀም ብስለት የተሞላበት የፑቲን እቅድ ነው። እዚህም በመካከለኛው ምስራቅ ብዙ ወታደራዊ ሰፈር ያላት አሜሪካ ብቻ ሳትሆን እስራኤልም የዚህ ገፈት ቀማሽ ልትሆን እንደምትችል ታሳቢ ይደረጋል። በተለይም ሩሲያ ካሏት የረዥም ርቀት ተምዘግዛጊ መሳሪያዎች የትኞችን ትሰጥ ይሆን ብለን ስንመለከት 11000 ኪሎ ሜትር ተምዘግዝጎ ኢላማውን የሚመታውን ቶፖል ኤም27 ሞድ 1 ወይንም 10500 አርኤስ 24 ያርስን የሚምዘገዘገውን እነዚህን የአሜሪካን ወታደራዊ ሰፈርና የእስራኤልን ግዛት ለመደብደብ ሁነኛ መሳሪያዎች ይሆናሉ ተብሎም ይገመታል። ፑቲን ይህንን የገለጹት ምዕራባውያን ለዩክሬን የረዥም ርቀት የጦር መሳሪያ መስጠታቸውን በተቹበት ወቅት ነበር። ታዲያ አሜሪካን ጨምሮ በርካታ ሀገራት ዩክሬን በሩሲያ ውስጥ የሚገኙ ኢላማዎችን እንድትመታ ፈቃዳቸውን ሰጥተዋል። እንዲህ አይነቱ እርምጃ ወደ ከባድ ችግሮች ሊያመራ ይችላል ተብሎ ተሰግቶ ነበር። ይኸውም መጀመሪያው በፑቲን እቅድ ታይቷል። ግዛታችን ለማጥቃትና በጦር ቀጠና ችግር የሚፈጥርብን የጦር መሳሪያ ማቅረብ ይቻላል ብሎ የሚያስብ ካለም ለምንድነው እኛስ ተመሳሳይ የጦር መሳሪያ ለሌሎች ሀገራት በማቅረብ ይህንን በሚያደርጉት ላይ ጥቃት እንዲፈጸም የማድረግ መብት የማይኖረን ሲሉ ፕሬዝዳንቱ የተናገሩትም ለዩክሬን ባቀረበችላት የጦር መሳሪያዎች በሩሲያ ውስጥ ያሉ ኢላማዎችን መምታት እንደምትችል የገለጻቸውን ጀርመንን ለይተውም አንስተዋል። በሩሲያ ግዛት የሚገኙ ኢላማዎች የሚመቱ ተጨማሪ ሚሳኤሎች ይኖራሉ ማለታቸው የሩሲያና የጀርመንን ግንኙነት ያበላሻልን ብለዋል ታላቁም ፑቲንም። የአሜሪካው ፕሬዝዳንት ጆ ባይደንም ዩክሬን በአሜሪካ የቀረበላትን የጦር መሳሪያ በመጠቀም በሩሲያ ኢላማዎችን እንድትመታ ፍቃድ ከሰጡ መሪዎችም አንዱ ነው። ዋሽንግተን የሆነ ገደብ ቢሰጡትም ይህ ግን የሩሲያ ሐሳብ የሚቀይር አይመስልም። ምክንያቱም አዘለም አቀፈም ያው ተሸከመ ነውና። ዩክሬን ባለፉት ጥቂት ቀናት የአሜሪካ የጦር መሳሪያ ተጠቅማ ሩሲያ ውስጥ ጥቃት ፈጽማለች ሲሉ አንድ የአሜሪካ ሴናተርና አንድ የምዕራብ አገር ባለስልጣን ተናግረዋል። በዩክሬን ሰሜናዊ ድንበር አቅጣጫ ሩሲያ የከፈተችው አዲስ ጥቃት ተከትሎ ከካርኪቭ በስተሰሜን ምስራቅ ከባድ ጦርነት እየተካሄደ ነው። የዩክሬን ሁለተኛ ትልቋ ግዛት ካርኪቭ ከሩሲያ ድንበር 30 ኪሎ ሜትር ብቻ ርቃ ትገኛለች። ፕሬዝዳንት ፑቲን ከውጭ አገር ጋዜጠኞች ጋር ቆይታ ያደረጉት በሴንት ፒተርስበርግ በተካሄደው ዓመታዊ ዓለም አቀፍ የኢኮኖሚ ፎረም ላይ ነው። ሩሲያ የኒውክሌር ጦር መሳሪያን ፈጽማ አትጠቀምም ብለው ምዕራባውያን መገመታቸውም ስህተት ነው ሲሉ አስጠንቅቀዋል። ፑቲን በዩክሬን ሊፈጸም ስለሚችለው የኒውክሌር ጥቃት ስጋት ከሮይተርስ ስለቀረበላቸው ጥያቄ በአንዳንድ ምክንያቶች ምዕራባውያን ሩሲያ ፈጽሞ እንደማትጠቀምበት ያምናሉ ብለዋል። ነገር ግን እኛ የኒውክሌር ስርዓት አለን። ምን እንደሚል ተመልከቱ። ሉዓላዊነታችንና ግዛታችን አደጋ ላይ ከወደቀም ሁሉንም መንገዶች መጠቀም እንደምንችል አስቀምጠናል። ይህ በዋዛ መወሰድ የለበትም ሲሉ ቆፍጣናው ፑቲን ተናግረዋል። ሩሲያ በኔቶ ግዛት ላይ ጥቃት ለመሰንዘር እቅድ አላት የሚለውን ሐሳብም ፑቲን ውድቅ አድርገውታል። ሩሲያን ጠላት እንዳትሆን ማድረግ አያስፈልግም፣ በዚህ ራስን ብቻ ነው የምትጎዳው ብለው ለአውሮፓውያን የማጽናኛ መልእክትም ልከውላቸዋል።